ሰሞኑን ቴሌግራም ላይ 3 አዳዲስ ምርጥ ፊውቸሮች ተጨምረዋል። ቴሌግራም ላይ የተጨመሩትን እነዚህ አዳዲስ ፊውቸሮች ምን እንደሆኑ አሳያችኋለሁ። ታዲያ እናንተ ከሶስቱ በጣም የወደዳችሁትን ኮሜንት ላይ ጻፉልኝ። እንደተለመደው ይሄን ቪዲዮ ላይክ አድርጋችሁ መጀመራችሁንም እንዳትረሱ። አሁን በቀጥታ ወደ ቪዲዮ። የመጀመሪያው ከዚህ በኋላ ቴሌግራም ላይ ከዚህ በፊት ጽፎላችሁ የማያውቅ አዲስ ሰው ቴሌግራም ላይ መልእክት ሲጽፍላችሁ ስልክ ቁጥሩን እንዳይታይ ቢደብቅ እንኳን ስልክ ቁጥሩ የምን ሀገር እንደሆነ እንደዚህ ይጽፍላችኋል። እንዲሁም ደግሞ ቴሌግራም መች መጠቀም እንደጀመረ ዓመተ ምሕረቱንም እንደዚህ ያሳያችኋል። ቬሪፋይ የሆነ የቴሌግራም አካውንት ከሌለው ደግሞ ኖት አን ኦፊሻል አካውንት ብሎ ልክ እንደዚህ ዲቴል ዝርዝሮችን ያሳያችኋል። ይሄ በጣም አሪፍ ነገር ነው። ስለዚህ ቴሌግራም ላይ ከዚህ በኋላ አዲስ ሰው ሲጽፍላችሁ እንደዚህ ቼክ ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ በተመሳሳይ ከዚህ በፊት ለእናንተ ጽፎላችሁ የማያውቅ የቴሌግራም ተጠቃሚ ለእናንተ መልእክት ሲጽፍላችሁ እናንተ የወሰናችሁትን ያክል ስታር ከፍሎ እንዲጽፍላችሁ ማድረግ ትችላላችሁ። ያ ማለት ለመጀመሪያ ጊዜ ለእናንተ መልእክት ለመላክ እናንተ ያስቀመጣችሁትን የስታር ክፍያ መክፈል ይኖሩበታል ማለት ነው። ያንን ለማድረግ ከላይ ሶስት ሰረዙን ትነኩና ሴቲንግ የሚለውን አማራጭ ትነካላችሁ። በመቀጠል ፕራይቬሲ ኤንድ ሴኪዩሪቲ የሚለውን ትነኩና ከሚመጣላችሁ አማራጭ ሜሴጅ የሚለውን ትነካላችሁ። ከዛ ከሚመጣላችሁ ምርጫ ቻርጅ ፎር ሜሴጅ የሚለውን አንዴ ትነኩና ለእናንተ ለመጀመሪያ ጊዜ አዲስ ሰው ቴሌግራም ላይ መልእክት ሲጽፍላችሁ ስንት ስታር መክፈል አለበት የሚለውን እዚህ ጋር ትወስኗላችሁ ማለት ነው። ይሄም ከዚህ በኋላ ለእናንተ ለመጀመሪያ ጊዜ አዲስ የሚጽፉ ሰዎች አሁን ያስቀመጣችሁትን የቴሌግራም ስታር ካልከፈሉ በስተቀር ለእናንተ ሜሴጅ መጻፍ አይችሉም ማለት ነው። ነገር ግን ይሄኛው አማራጭ የሚሰራው የቴሌግራም አካውንታቸው ፕሪሚየም ለሆነ ነው። የእናንተ የቴሌግራም አካውንት ፕሪሚየም ካልሆነ ይሄንን አገልግሎት መጠቀም አትችሉም። ሶስተኛው የቴሌግራም አካውንታችሁ ላይ የቴሌግራም ስታርስ ካላችሁ በቴሌግራም ስታርስ አማካኝነት ለምትፈልጉት ሰው የቴሌግራም ፕሪሚየም በጊፍት መልክ መስጠት ትችላላችሁ። በመጀመሪያ የቴሌግራም ፕሪሚየም ጊፍት መስጠት የፈለጋችሁትን ሰው ልክ እንደዚህ ከመረጣችሁ በኋላ ልክ እንደዚህ ከላይ ትነኩና 3 ነጠብጣቡን ትነካላችሁ። በመቀጠል ሴንድ ጊፍት የሚለውን ነክታችሁ ከሚመጣላችሁ አማራጭ የ3 ወር፣ የ6 ወር፣ የ12 ወር የሚለውን እናንተ የፈለጋችሁትን መርጣችሁ በቴሌግራም ስታር ከፍላችሁ መላክ ትችላላችሁ። ከነዚህ ከተጨመሩት 3 አዳዲስ ነገሮች እናንተ የወደዳችሁትን ኮሜንት ላይ ንገሩኝ። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።